እንግዲህ ዛሬ ደግሞ በአብርሽ ዩቲዩብ ቻናል የተለቀቀውን ቪዲዮ ሁላችን እንዳየነው ተስፋ በማድረግ ቪዲዮን ይጀምራለሁ። በዛሬ ቪዲዮአችን የምናየው ደግሞ አንደኛው እኔ ይሄን ሚዲያ የከፈትኩት ለተሻለ አይዲያ፣ ለተሻለ ሀሳብ፣ ለተሻለ የፍቅር እሳቤ ሰዎች እንዲያገኙ በሚለው ነበር። አሁን ግን ወዴት እየሄድን እንደሆነ አንደኛው ለራሴም እንደ ጥፋተኛው እያየው ስለሆነ ይህን ነገር ለማስተማር በከፈትኩት ሚዲያ መጥፎ ነገር እያስተማርኩኝ መሆኑን እየገባኝ ስለሆነ ነገሮችን ለማስተካከል ምን ማድረግ እንዳለብኝ መወሰን እንዳለብኝ በዚህ ጉዳይ ላይ አወራለሁ። ሌላ ደግሞ እንግዲህ ትናንትና አብርሽን ባልታዛር ለዛሬ ብቻ ብዬው ነበር። አሁን ግን ባልታዛር ፕላስ ስለዋለሁ። ባልታዛር ፕላስ፣ ይሄ ፕላስ ነው። ያኛው ባለስልጣን፣ ይሄ ደግሞ ዩቲዩበር መሆኑ ብቻ ነው በጣም የሚያለያቸው እንጂ አንድ የሚለያቸው ነገር የለም። ምክንያቱም ከፍቅር ጀምሮ ፍቅር በስራ ጉዳይ ነው ያገኛት ምናምን የሚባል ነገር የለም። ኦልሬዲ ከፍቅር ጋር በፍቅር የሚኖርበት በጣም ብዙ ጊዜ ነበረ። ከዛ በኋላ ነፂም ነበረች ምናምን ሩታ ጋር ትዳር አድርጉ ብቻ አሪፍ ነገር ነበረ። ይሄን ነገር ዲቴል እናወራበታለን። አሁንም ደግሞ ሩታም አልፎ ሄርሜላም አልፎ ሌላ ሴት ተዋውቂያለሁ በሚልበት ሰዓት እኛ ዝም ካልን ማለት ነው ትክክለኛ መስሎ ይታየውና ወደ ሌላ አሁን ይዣታለሁ በሚላት ገኒም ትሁን ቤቲም ትሁን ወይም ዮርዲም ትሁን እሷን ትተው ደግሞ ሌላ ዮርዲና ገኒ መፈለጉ ስለማይቀር አሁን ላይ ኖ ማለት ካልቻል እኛ ወጣቶች እኔ የማስበው ኦልሬዲ እኔ አማቹር በጣም እኔ እንትን ነኝ የበቃው ሰው ነኝ ብዬ ነው የማስበው ለራሴ በፍቅር ደረጃ። ስለዚህ ለእኔ የምትሆን የፍቅር አጋሬ ወይም ደግሞ የትዳር አጋሬ በምን መልኩ ማግኘት እንዳለብኝ በስነ ስርዓት አውቃለሁ። ስለዚህ ከታወቁ በኋላ ምን ማድረግ እንዳለብኝ የማውቀው ነገር ነው። ግን ማቹር ያልሆኑ ሰዎች ወይም ደግሞ ማቹር ያልሆኑ ሴቶችም ወንዶችም እታች ደረጃ ላይ ያሉት ገና ቲጀር ኤጅ የሚባለውን ገና ፋየር ኤጅ ያሉ ሴቶች እና ወንዶች ግን የአብርሽ ተከታይ ሆኖ መምጣታቸው ብቻ ሳይሆን እኛ ደግሞ እኔ በተለይ ደግሞ አስተምራለሁ ብዬ እዚህ ሚዲያ ላይ በመጣሁበት ደረጃ ኦኬ ከዚህ በፊት ምን የሚል እሳቤ ነበረኝ፣ አንድ ወንድ እምቢ ካለ በመተት ማስመጣት እችላለሁ ማለት ነው ምናምን በሚለው እሳቤ ሩታ የጀመረችውን ነገር ነው። ይሄ ነገር ልክ አይደለም ብዬ እያሰብኩ ነበር። አሁን ደግሞ ሩታም ሄደች ሄርሜላም ሄደች ሌላ ሴት ማምጣት እንደሚችል ሰውዬ የነገረን ነው። ቪዲዮአችን ዛሬ በዚህ ጉዳይ ላይ እናወራበታል። ዲቴይል ነገር ነው የምናወራው። ሰላምታ አልረሳውም። ሰላም ሰላም፣ እኔ የሁል ጊዜ ወዳጃችሁ ኪራ ነኝ። ስለዚህ ሰላም አሽታም ለማለት ወዳለሁ። ሳብስክራይብ አላረጋችሁ በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? እዚህ ጋር አለ። እዚህ ጋር ላሳያችሁ። ሳብስክራይብ ያረጋችሁ ማለት ነው 20 ምናምን ፐርሰንት፣ ያላረጋችሁ የምታዩ 70 ምናምን ፐርሰንት ብቻ ናችሁ። ስለዚህ ፕሊዝ 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 ሳብስክራይብ አድርጉ ለማለት ወዳለሁ። እና ደግሞ ቪዲዮን ላይክ በማድረግ ጀምሩት። ብዙዎቻችሁ ላይክ አድርጋችሁ እንደምትጀምሩ አውቃለሁ። እኔ ኮሜንት አነባለሁ ብዙ ጊዜ እና ኮሜንታተሮቼ ምን ያክል እንደምትወዱኝ ለእኔ ክብር እንዳላችሁኝ በማወቅ ነው እንግዲህ ሁሌ ወደ እንትን የምመጣው እንጂ ወደ ሚዲያ እናንተ እንደዚህ ዲቴይል የምመጣው እንጂ ይህን ያክል እንትንም የለኝም። ግን ደግሞ የተሻለ እሳቤ ሰዎች ማስተማር እፈልግ ነበረ። ዛሬ በተለቀቀው ቪዲዮ ግን ከዚህ ጉዳይ ላይ እንድትማሩበት የማልፈልገው ነገር ስላለ ስለሱ ነገር ዲቴይል እናወራለን። ስለዚህ በመጨረሻ ደግሞ ቪዲዮውን በትዕግስት እንድታዩት እጠብቃለሁ። እንግዲህ ወዳለሁ በአጭሩ ለማብራራት እፈልጋለሁ። ከዛ በመጨረሻ ሀሳብ አስተያየታችሁ ስጡኝ። እኔ በየኮመንቱ እየገባው ሪፕላይ ለመጻፍ ሞክራለሁ ብቻ ሳይሆን እጽፋለሁ፣ ችግር የለውም። ስለዚህ ዛሬ በአብርሽ ዩቲዩብ ቻናል ላይ የተለቀቀው ትናንትና ባልታዛር ብዬው ትንሽ ደብሮኝ ነበረ። እንዴት በዚህ ልክ ምናምን አልኩኝ። ምክንያቱም አለማወቅ በሚለው ነበረ። ጭራሽ ደግሞ ሁለቱም ትቶ ሶስተኛ ሴት ይዣለሁ፣ ስለዚህ እናንተ ከህይወቴ ውጡ ሲል ደግሞ በጣም 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 በሚያስጠላ ሁኔታ አብርሽ ልክ እንደ ሆረር ምስሎ ይታይ። ሲጀመር አበጋዝ ማለት ነው በዚህ ጉዳይ ላይ አንተ አላቅም እንግዲህ እንትን አለ፣ ይሄ ወንዳ ወንድነት ስብና ነገር አለ። ኦልሬዲ የታወቀ ነገር ነው። አሁን ይሄን መልክ ሳይሆን ይሄን መልክ የመጣው እኔ የምተማመንበትም እርግጠኛ ሆኜ የማወራበትም አንድ ምክንያት እንደሆነ ታውቃላችሁ፣ የመዳም ቅመሞች ምክንያት ነው። መዳም ቅመሞች እንግዲህ በዩቲዩብ ቻናል እየገባች ሳብስክራይብም ላይክም እንዲሁም ደግሞ ስለምታዩት ብቻ ነው
ይህን ያክል ስፖርት ቤት ገብቶ ሌላ ታሪክ የተፈጠረው እንጂ ትናንትና የምናውቀው በተለይ ደግሞ ቡታጅራ ገና ከሩታ ህይወት ሲጀምር የነበረውን ምንድን ነው ይሄ አቋም እናውቀዋለን፣ እናየዋለን። ሁሌ የምናየው ነገር ነው። ኦልሬዲ ከዛ ጀምራችሁ የምታዩ ሰዎች ካላችሁ የትናንትናና የዛሬ አብርሽ ብላችሁ እንግዲህ ትናንትና ዛሬ በሚባለው የአርቲስቶቹ የምታመጡት ነገር የአብርሽን ብታመጡት የተሻለ ነው። ስለዚህ አንደኛ ይሄ ተመልካችን ማክበር አለብን። እኔ ማርያምንም ነው የምላችሁ፣ ማርያምን ሁሌ ምን አስባለሁ መሰላችሁ? እናንተ እኔ በምለቀው ቪዲዮ ብቻ ሳይሆን ኮሜንት የማየው እናንተ ጋር ያለኝ ክብር የተለየ ነው። ግን አብርሽ ጋር ሲለቀቅ፣ ሩታ ጋር ሲለቀቅ፣ የሄርሚ ጋር ሲለቀቅ ያለውን ኮሜንቶችን አነባለሁ። ከዛ መንቀፍ ያለብኝ ነገር ነቅፋለሁ። የትክክለኛ የሆነ ደግሞ ነው ይሄን ነገር ትክክል ነው ብዬ በምለው እሳቤ ደግሞ እመጣለሁ። አሁን በእናንተ ሀሳቤ ብቻ ሄዳለሁ ብቻ ግን አይደለም። እኔ ያመንኩበትን ነገር አደርጋለሁ። ከዛ ከኮሜንቶቹ አብርሽ ጋር፣ ሩታ ጋር፣ ሄርሚ ጋር የተደረጉት ኮሜንቶች አለ አይደለ? እነሱ ደግሞ የፈለገ ይመጣል፣ አልፈለገ ደግሞ ኦልሬዲ የራሱ ጉዳይ ነው። እኔ ማምንበትን ግን በፍቅርና ፍቅር ብቻ ስለሆነ የፍቅር ጀማዎች እንኳን እዚህ ጋር ከሰሙኝ ለእኔ በቂዬ ነው ብዬ ነው የማስበው። ስለዚህ ዛሬ አብርሽ የለቀቀው ቪዲዮ በትንሹም ቢሆን ለእኔ እንዴት እንደሆነ ታውቃላችሁ? የሆነ እንደምታውቁት እኔ ምሳሌ ወይም ደግሞ ተረት ምናምን ነገር አበዛለሁ ብዙ ጊዜ እና አጠር አድርጌ አንድ ተረትና ምሳሌ አወራችኋለሁ። ከዛ በኋላ አያይዘን ነገሮችን ከባልታዛር ጋር አዋህደን እናዋዛዋለን ማለት ነው። የሆነ ጊዜ ምን ተፈጠረ መሰላችሁ? ብዙዎቻችሁ ልታውቁት ትችላላችሁ ይህን ታሪክ። ብቻ ግን የሆነ ቪዲዮን ሳይሆን የሚመጣልኝ ታሪክ አለ። መጽሐፍ እያነበብኩኝ ስላደግኩ የሆነ አላቅም፣ ብቻ ግን እኔ ታሪክ ወዳለሁ እና የሆነ ጊዜ ምን ተፈጠረ መሰላችሁ? ድሮ በጣም ትልቅ ቤተመንግስት አለና ቤተመንግስት ውስጥ በጣም የተከበረ አንድ ንጉስ አሉ። ከዛ ንጉሱ ሁሌ ይገባል ይወጣል፣ ይገባል ይወጣል። በፈረስ ነው የሚገባው። የዛኔ መኪና ምንም የለም፣ ድሮ ነው። ስለዚህ ሲገባ ሲወጣ የሆነ ሰዓት ላይ ኃይለኛ ብርድ መጣ። የክረምት ወቅት የሚገባበት ሰዓት ነበረ እንደ ሰኔ ወር አካባቢና ከዛ ኃይለኛ ብርድ ነው፣ ኃይለኛ ዝናብ ነው። የዛኔ በር ላይ አንድ ትልቅ ሽማግሌ ዘበኛ ናቸው እንግዲህ በሰዓቱ ኩርምት ብለው ተቀምጠዋል። ኩርምት ብለው ተቀምጠው እነዚህ ያረጉት ልብስ በጣም ስስ ነው እና ደግሞ አጭር ነው። ያረጉት ደግሞ የድሮ እንደምናውቃቸው ቁምጣ ሱሪ ነው። ብቻ ጫማቸውም ይሄን ያክል አይደለም። የሚተኙበት ቤትም አዳራሽ ምናምን የላቸውም። ከዛ ንጉሱ ሲገቡ ይሄን ዘበኛ አዩትና አንዴ ያቆሙት እስቲ አለ። ከዛ ግራ ገባው። እርሱ ያደረገው እኮ ትልቅ ጃኬት ነው፣ እዚህ ጋር የሆነ እንትን ያለው ነገር አለ አይደል? ንጉሶች የሚያደርጉት ነገር ከደዞዳቸው ምናምን ግርማ ሞገስ አለው። ከዛ እንትና ዘበኛው ሲያየው እንዴት ነህ አለው። እግዚአብሔር ይመስገን ንጉሥ ሆይ እንዴት ነዎት? እንግዲህ 1000 ዓመት ንጉሥ ምናምን ነገር አለ። ከዛ እንዴት መች ገባ? ቆይ እዚህ ስራ ላይ አለው። እኔ 15 ዓመት አድርጌያለሁ እርሱን በማገልገል እና ደግሞ እዚህ ስራ ቦታ ላይ ሳገለግልዎት የኔ አባት አለ አንዲችን ወፍ ራሱ ያለ እኔ ፍላጎት እዚህ ጋር አታልፍም። ካለፈችም ምንድን ነው ብዬ የምከታተል ሰው ነኝና ንቁ ስነ ልቦና ያለኝ እርሱ ለማገልገል 100% ቆርጬ የተነሳውኝ ዘበኛ ነኝ። ስራዬ ላይ ቅሬታ ካለዎት ምንም ነገር ሊነግሩኝ ይችላሉ አለ። ንጉሱ ምን አለ? ኖ እኔ ጋር አንተ ቅሬታ ኑሮኝ ሳይሆን ብቻ ግን በዚህ ብርድ በዚህ ዝናብ እንዴት ይህን ስስ ልብስና የታችኛው ቁምጣ ሱሪ ብቻ አድርገ መጠበቅ ይችላል አይበርድም ወይ አሉት። ውይ ጌታዬ ሆይ እንግዲህ እኔ ለምጄዋለሁ፣ ይሄን ብርድ ለምጄዋለሁ። ምክንያቱም 15 ዓመት ሙሉ ሳገለግሎት 15 ወራቶችን አልፈዋል። በበጋ ፀሐይና ሙቀቱ፣ በክረምት ደግሞ ዝናብና ብርዱ እየተፈራረቀብኝ አሁንማ ለምጄዋለሁ ምንም ችግር የለውም ሲሏቸው እንግዲህ አሁን እንደገባው አረሳም ውስጥ እንደገባው በቀጥታ ለአንተ የሚሆን አንድ ጃኬት አመጣልሃለሁ ከዛ በኋላ ብርዱን ትቋቋመዋለህ ብለው ገቡ። ንጉሱ እንደገቡት ሌላ የሚሰሩት ስራ ነበራቸውና ስራቸውን ረሱ። ከዛ በኋላ ጠባቂው ምንድነው የሚያስበው?
የብርድ ልብስ ወይም ደግሞ ደህና የሆነ ልብስ ይመጣልኛል በሚለው እሳቤ እየጠበቃቸው ስለነበረ ብርዱን መቋቋም አልቻለም። ዘበኛው በጭራሽ ብርዱን መቋቋም አልቻለም። ወይኔ እንትኑ ብርድ ልብስ እስከሚመጣልኝ ድረስ እያለ ንጉሱ ረስቶታል። አደሩ። ዘበኛው በብርዱ ብዛት ማለት ነው እንዲሁ በበረዶ ደርቀው ሞቶ አደረ ማለት ነው ሰውየው ዘበኛው። ከዛ በነጋታው ወደ ሌላ ስራ ንጉሱ ሲወጣ ማለት ነው የሆነ የሀዘን ድባብ ነገር አየ እዛ አካባቢ። ምንድነው የተፈጠረው? እዚህ ጋር ምን ተፈጥሮ ነው ይሄን ያክል እንትን ያላችሁ? ለምንስ ጥቁር በጥቁር አረጋችሁ ብሎ በሚጠይቅበት ሰዓት ንጉሥ ሆይ እዚህ አካባቢ 15 ዓመት ሙሉ የሚጠብቅ አንድ ታማኝ ጠባቂ ነበረ። እሱ ግን ዛሬ በብርድ ምክንያት መቋቋም ስላልቻለ እንግዲህ ዛሬ አርፈዋልና የእሱ የቀብር ስነስርዓት ልናደርግ ነው በሚልበት ሰዓት ትዝ አለውና ንጉሱ ለካ የዛኔ ማታ ትናንትና ማታ አንድ ብርድ ልብስ ወይም ደግሞ የሚለበስ ደህና የሆነ ልብስ አመጣላለሁ ብሎት ነበረ። ዘበኛው ለምን የሞተ ይመስላችኋል? በዚህ ጉዳይ ላይ የፍቅር ጀማዎች ትክክለኛ የሞተበት ምክንያት ለሰው ልጅ ተስፋ አትስጡ። ይሄ ሰውዬ ይሄን ዘበኛ ማለት ነው 15 ዓመት ሙሉ ያለ አንዳች ተስፋ ችግር የለውም በሚለው እሳቤ ብርዱንም ፀሐዩንም ተቋቁሞ በሚኖርበት ሰዓት ንጉሱ ግን አላስፈላጊ ተስፋ ስለሰጠው ይሄን ያክል ይሄን ነገር እሰጥሃለሁ በሚለው ተስፋ ስለሰጠው እሷን ብርድ ልብስ ተስፋ በማድረግ ይህ 15 ዓመት ሙሉ የለመደው ብርድ እንኳን መቋቋም አልቻለም። በዚህ ጉዳይ ላይ አበጋዝ ወይም ደግሞ ባልታዛር ከገባህ ማለት ነው ለሰው የማይሆን ተስፋ ለምን ትሰጣለህ? ይሄ የ15 ዓመት ሙሉ ልምድ ያለው ነው። ይሄ ዘበኛው ሄርሜላ ገና አንድ ዓመት እንኳን ራሱ ከሞላት ጥሩ ነው ያልሞላት እንትን። ስለዚህ ራሷን አዳፕት ለማድረግ በራሱ በጣም ብዙ ጊዜ ያስፈልጋታል። እኔ እማምነው ሩታ እንደሆነች ለምደዋለች ይሄ ነገር። ምክንያቱም ትጣላላችሁ፣ ትታረቃላችሁ፣ ትጣላላችሁ፣ ትታረቃላችሁ። ግን አሁን ደግሞ የመጣህበት ምክንያት ለሁለቱም ተስፋ አስቆራጭ የሆነ መንገድ ይዘህ መጥተሃል። ይህን ነገር ለሩታም ለሄርሜላም ብቻ ሳይሆን ለአንተ ራሱ ምንም የሚጠቅምህ ነገር አይደለም። ነገ ጠዋት የምትጸጸትበት ልክ እንደ ንጉሱ ለዘበኛው 15 ዓመት ሙሉ በስነ ስርዓት ሲያገለግለው የነበረው ያለ ዘበኛው ፍቃድ ሰው አይደለም ዝር ብሎ ለመግባት ወፍ እንኳን ራሱ እንደዚህ ለመግባት በስነ ስርዓት ጠበንጃውን ቆሞ ጠብቀኝ የሚባለው ነገር ነበረ መሰለኝ ድሮ። ጠበንጃው እሱን ይዞ ሲጠብቅበት የነበረበትን ሰዓት አሳልፎ የሰጠው ንጉስ አሁን ደግሞ አንተን ማጠር ሊሆን ይችላል እንጂ በጣም ብዙ ነገር አርጋላለች ሄሪም። የሩታ ጉዳይ አላውቅም። እኔ የሩታ ጉዳይ በፍቅር እንደኖራችሁ አውቃለሁ። እዛ በኋላ ትዳር አደረጋችሁ። መጀመሪያ የመጣችሁበት መንገድ እኮ ሁላችን የምናደርግበት ምናምን መለስ ብላችሁ ቪዲዮ ማየት ትችላላችሁ። በተለይ ደግሞ በዚህ ቻናል ሳይሆን ኪራ ግሬስ በሚለው ቻናል ከመጀመሪያው ጀምሮ አላላችሁ። ግን ምን አለ መሰላችሁ፣ በትዳር ውስጥ አለመግባባት አንዳንዴ ሊፈጠር ይችላል። ይሄ ደግሞ ለምን ተፈጠረ የሚባል ነገር አይደለም። ሁለታቸው አንዳቸው ሊሆኑ ይችላል። በዚህ ጉዳይ ደግሞ ሄርሚ አብርሽ ጋር ያቀረበችው አንዳችም ቅሬታ የለም። አብርሽ ግን ሩታ ጋር ያቀረበው በጣም ብዙ ቅሬታ አለ። ስትፈልግ ጥላኝ ትሄዳለች፣ ስትፈልግ ደግሞ ትመጣለች፣ ስትፈልግ ውጣ ትለኛለች፣ ስትፈልግ ደግሞ ግባ ትለኛለች። እኔ ደግሞ እንደዚህ አይነት ትዳር አልፈልግም ብሎ ሄርሚ ጋር በጀመረበት ሰዓት ደግሞ አሪፍ ጊዜ ነበረ። እኔ በምን አጋጣሚ ይህን ነገር ተከብልሎ ይሄን ውሳኔ እንድትወስን ያደረገ ነገር እኔ ስቲል ነው አልገባኝም። ስለዚህ ነገ ጠዋት እንደ ንጉሱ ተጸጽተ ግራ ገብቶ እንዴት የኔ የምለው ሰው እኔ ሲንከባከበኝ እኔን ሲጠብቀኝ የነበረ ሰው 15 ዓመት ሙሉ እንኳን ሳላቆቆይቼ እየቆጨኝ አሁን ደግሞ በራሴ እንትን ለምን እገደልኩት ብለህ ጸጸት እንዳይሆንብህ አንተ ንጉሱ ማለት ነው። በቃ ልክ እንደ ገዳይ ወይም ደግሞ በቃ ሰው እንደገደለ አይነት ነገር ስሜት ነው የተሰማው። ደግሞ ገድሎታል፣ በእርግጠኝነትም ገድሎታል። ምክንያቱም ሁሉም በላይ ያልከው ከምትክድ
የወለድከው ብትክድ ይሻላል የሚባል አይነት አባባል አለ ይመስለኛል። እንደዚህ አይነት ነገር አለ። ብቻ ግን ቃል ከባድ ነው። ስለዚህ ተስፋ ሁላችን የምናውቀው እዚህ ጋር ኦልሬዲ አላቅም፣ ውጭ ሀገር ያላችሁ ሰዎች አላቅም፣ ብቻ ግን እዚህ ያለን ሰዎች ብዙ ጊዜ እህት ያለች እዛ አረብ ሀገር ብያቸዋለሁ ከዚህ በፊት የኔ ታናሽ እዛ ነች እና ብዙ ጊዜ ደውላታለሁ። ሌላ ሮፕም አለኝ ወንድም ስደውላቸው በሆነ አጋጣሚ አንዳንዴ ሞልቶ አይሞላለም። እኔ የራሴ አንዳንድ ስራ ምሰራበት የራሴ ስራ ስላለብኝ እሱን ነገር አልሞላ ሲለኝ ወይም ደግሞ የተሻለ እቃ ሲመጣልኝ እንደዚህ አይነት ነገር አግኝቻለሁና ይህን ያክል ላኩልኝ ብዬ በምልበት ሰዓት ችግር የለውም እሺ አንዴ ስራዬን ልጨርስና ከዛ በኋላ እልክልሃለሁ ብሎ ከዘጉት ማለት ነው። በእርግጠኝነት ይህን እቃ እንደምገዛ ከገዛሁት በኋላ በምን ልክ እንትኔ ማሳደግ እንዳለብኝ ለራሴ አስባለሁ። ወይም ስልካቸው ይዘጋሉ ወይም ደግሞ ሌላ ምክንያት ያመጣሉ ምናምን። ከዛ በኋላ ያለውን ነገር ለእኔ ስትረሱ በቃ ከባድ ነው። ጭንቀት አይደለም ሌላ ታሪክ ነው። ወይም ደግሞ መጀመሪያ በዚህ ጉዳይ ላይ እንኳን እንትን ማለት አልፈልግም፣ ምክንያቱም ባለፈው እንደዚህ ለእንትን ብዬ ልክ ያለው ምናምን በሚለው ምክንያት እንኳን ቢመጡልኝ፣ ስለዚህ በቃ ብዬ ሌላ አማራጭ ፈልግና ኖርማል ነበረ። ቃል በጣም ከባድ ነው። አሁን ደግሞ አብርሽ የገባኸው ቃል ደግሞ የእቃ መግዛት ወይም ደግሞ የአንድ ጃኬትና ወይም ደግሞ ብርድ ልብስ መስጠት እንዳልሆነ ማወቅ እንድትፈልገኝ ይፈልጋሉ። ምሳሌው ከአንተ በጣም ትንሽ ምሳሌ ነው። ይሄ የህይወት ጉዳይ ነው። የሩታና የሄርሜላ ህይወት ጉዳይ ነው። ሄርሜላ በራሷ መንገድ ልጇን የምታሳድግበት ሁለተኛም ሶስተኛም ልጅ የምትወልድበት ተስፋ አላት እና እሱን ተስፋ እንዲጨልምባት አትፈልግም። በቃ በፈለገችው የሆነ በቃ ብቻ በማይሆንም በሚሆነው መንገድ አስወግዳ የራሷ እንድታረገ ትፈልጋለች። ሄርሚዬ ደግሞ የመጀመሪያ ፍቅሯን መሰለኝ። እኔ እንግዲህ አላውቅም በዚህ ጉዳይ ላይ ብቻ ግን የምታወራበት መንገድ የፍቅር በቃ የሆነ እኔ በሷ ጋር ሄርሚ ጋር የማየውን ፍቅር እኔ ነግራቸዋለሁ ትናንትና። እኔ የህንድ ፊልም አፍቃሪ ነኝና ህንድ ደግሞ ብዙዎቹ የፍቅር ተምሳሌት ናቸው ብዙዎቹ ማለት ነው። እና የሆነ ስታቅፎ ሰላም ስትሎ አብርሽ እኔ ምን አለ መሰለ በዚህ ጉዳይ ላይ ምናምን ብላ በቃ በፍቅር አቆላምጣ የምታወራውን ስም ቢኖር የአብርሽ ነው። ስለዚህ እችን ልጅ ጎዳህ ማለት ነገ ጠዋት ደግሞ የፍቅር አምላክ አንተንም አይተውም፣ ቀንህን ጠብቅ። በዚህ ጉዳይ ላይ እኔ አንደኛው ማለት እንፈልገው ምን ሆነ ታውቃላችሁ? እኔ እንደውም ሰምሮልኝ ተሳክቶልኝ ይሄን አይዲያ በደንብ ስሙት። ቅድም ዝም ብዬ ተናድጄ ሳየው ቪዲዮን ምንድን ነው በዚህ ጉዳይ ላይ ማውራት ያለብኝ ብዬ ሳስበው ማለት ነው ማርያምን በዚህ ጉዳይ ላይ ሩታና ሄርሚ የየራሳቸው አብርሽ ጋር አንድ ለመሆን ያሰቡት በጣም ብዙ የሚያጣላቸው በጣም ብዙ ነገር አለ። በጣም ብዙ ይሹ አለ። በጣም ብዙ ርዕስና አይዲያ አለ። እናውቃለን፣ አውቃለሁ። ግን አሁን ላይ አብርሽን እንደዚህ የሚኮራራበትን የሚሆንበትን ነገር ቢያንስ መለስ ብለው ወደ ራሳቸው ሲመጣ ኖ የሚሉበትን መንገድ አብረው ቢሰሩ አብረው ቢሆኑ ቢስማሙና ቀጣይ ቪዲዮ ሩታና ሄርሚ አብረው ቢመጡ ማለት ነው እኔ ደስታውን አልችለውም። ቢያንስ ሀሳባቸው ወይም ደግሞ የሚያጣላቸው ነገር እኮ ደንበር እንትን አልክብኝ ወይም ደግሞ እናቴ ገድለሃል፣ አባቴ ገድለሃል፣ የአክስቴ ልጅ እንደዚህ ብለው እንትን ብለዋል የሚል ጉዳይ የላቸውም ሁለቱም ሄርሚና ሩታ። አንደኛው ዋናው ምክንያታቸው የአብርሽ ሁኔታ ነው አይደለ? አብርሽ ጋር ሄርሚ ጋር እንድትሆን ሄርሚ ትፈልጋለች፣ ሩታም ሩታ ጋር እንዲሆን ትፈልጋለች። ይህን ነገር ግን ካልተሳካ አልቀረ ሁለታቸው አንዱ ሆነው እንደውም እንደ ጓደኛ አብሮ ቢቀጥሉና ወይኔ ዛሬ አቃጥሎ ሊደፋኝ ነው አበጋዝ ማርያምን ጨጓራ ያዘኝ። እዚህ በጣም ተዳድጄ ነው የማወራችሁ ዛሬ። ብቻ አብረው ሆኖ እሱንም ቅጥል የሚያደርጉበት ምክንያት ባገኝ ደስ ይለኝ ነበረ። ዛሬ እንዳቃጠለኝ አብርሽ እንደዚህ አይደረግም። በሴት ልጅ እንባ በዚህ ልክ መፍረድ አልነበረብህም። አፈቀሩ እንጂ ሌላ ወንጀል አልሰሩም እነዚህ ሴቶች። ስለዚህ
ያረከውን ነገር ትክክል እንዳልሆነ በማወቅ ወደ ራስህ ተመልሰ ይቅርታ የምትልበትን መንገድ ማመቻቸት ነበረብህ። ጭራሽ ደግሞ ሁለታችሁም አልፈልግም ሌላ ሴት ነው እንፈልገው። በጣም የሚያስጠላው ነገር ነው በዚህ ጉዳይ ላይ ያረከው። ሌላ ደግሞ እኔ በዚህ ጉዳይ ላይ ያልገባኝ እንግዲህ ሄርሚ ካል ቡዚ አለች እና ደግሞ ዳኒ አለ። በተለይ ደግሞ አብርሽ ታሞበት በነበረበት ሰዓት አብርሽ ካለ ደግሞ ሩታ አለች እና ደግሞ ኤፍሬም አለ። ዳኒ የሁለት ቀን ጊዜ ወይም 2 ቀን ወይም 3 ቀን ስጠን በተባለው መሰረት ጸጥ ብለዋል። ይገባዋል። በቃ ኦልሬዲ ቀኑን እየጠበቀ ነው። ነገ ሶስተኛ ቀን 2ኛ ቀን መጥቶ የሚለውን ነገር ያወራል። ኤፍሬም የጠፋ ምንድን ነው የሚያሳፍረው ጉዳይ? በዚህ ጉዳይ ላይ ዛሬ ሩታ አልፈልግሽም ሲባል ዘራፍ አካኪ ዘራፍ፣ እንዴት አትፈልጋትም? ሩታ ማለት እኮ እንደዚህ ነች። በሩታ እንዴት ምናምን ብሎ ዘራፍ አካኪ ዘራፍ እንዲል ፈልጌ ነበር። የለም የት አለ? ጠፋ በዚህ ጉዳይ ላይ። ምክንያቱም ትናንትና የሰራው ወንጀልም ኃጢአትም ስላለ ዛሬ ደፍረው ለመናገር አንተ ምን አገባህ? ትናንትና ያረከው ነገር አውቀዋለሁ በሚለው መልስ ግብረ መልስ ስለሚሰጠው አብርሽ አፉን ዘግቶ ጸጥ ብለዋል። አሁን የሚገናኘው ከሌሎች ሰዎች ጋር ብቻ ነው። ወይም ደግሞ አብርሽ ሳያገኝ ሌሎች ሴቶችም ምናምን እንትን ይላል። በተለይ ደግሞ በሴቶች ያለውን ድፍረት የተለየ ነው ኤፍሬም። ስለዚህ እኔ የሩታ መከታ ነኝ ብለህ የምታስብበት እሳቤ ካለ እንትና ኤፍሬም አሁን ለምን መከታሉን ካትን በዚህ ጉዳይ ላይ ቢያንስ ዛሬ እንደ አጋጣሚ የተፈጠረ ነገር ነው እንበልስ፣ ችግር የለውም። ነገ ግን ካልመጣ ማለት ነው በጣም ከባድ ነገር ነው የሚፈጠረው። ፈርተሃል አንተም። ትናንትናም ሩታ የፈራችበት ነገር ነበረ፣ ደግሞ አልቀረላትም። ኦልሬዲ ሄርሜላ ጋር ይሄዳል ብላ ነበር ያሰበችው። አሁን ግን ሁለቱም ጋር አልሆነም። ስለዚህ በዚህ ጉዳይ ላይ በዚህ ጉዳይ ሩታ ጋር መሆን አለብህ ብለህ ያልመጣህበት ምክንያት ለምንድን ነው? እኔ እንድትመጣ ፈልጌ ነበር። ምክንያቱም ሄርሚ ጋር እሆናለሁ በሚልበት ሰዓት ሩታ ብቻዋን መጣ አታውቅም። ሁሌ ማለት ነው ጠበቃ ከለላዋ የምትሆናትን ኤፍሬም ነበር ይዛው የምትመጣው። ትናንትናም አልመጣም፣ ዛሬም የለህም። ነገ ካልመጣ ደግሞ የሆነ የተደበቀ ሚስጥር በውስጥ መስመር ተከፍተዋል ማለት ነው። ይህን መስመር ደግሞ ማንም ቢሆን እንትን አንለውም። አላጣውም። እኔ በዚህም ሆነ በዛም እንትን እለዋለሁ። ትንሽ ቢዚ የምታደርገኝ ነገር ስላገኘሁ ነው እንጂ እኔ በእርግጠኝነት ነገሮቹን በትንሽም ቢሆን ቢስተካከሉ እዛ ያሉበትን ቤት ሄጄ አስተካክለዋለሁ ነገሩን። አሁን በዚህ ጉዳይ ላይ አብርሽ ለምን ከሁለቱም ውጪ ሌላ ሴት መረጥክ ብዬ እንትን ማለት አልፈልግም። መምረጥ በጣም ብልግና ነው። የባልታዛር መንፈስ እዚህ ጋር አንተ ጋር ተጋብቶ ነው ይሄ ነገር እያደረገ ያለውና በዚህ ጉዳይ ላይ ምንም ማለት አልፈልግም። ግን ተመልሰ ወደ ሩታና ሄርሚ ላይፍ ወይም ደግሞ ህይወት እመጣለሁ ካልክ ግን መጣላት ትክክለኛ መጣላት ምን እንደሆነ ወይም ደግሞ ጥላቻ ምን እንደሆነ ይዛኔ ያሳውቃሉ አበጋዝ። ከተግባባን አሁን እየሄድክበት ያለው መንገድ ልክ አይደለም። ልክ ያልሆነ መንገድ ደግሞ ማስተካከል ባለበት መንገድ አስተካክል። ይሄ ካልሆነ ግን ቅድም የነገርኳችሁ ምሳሌ አለ። ያኛው ምሳሌ ንጉሱ ተጸጽቶ ብቻ ዝም አላለም። ምክንያቱም የሆነ ሲጸጸት የንግስናው በአንድ ትንሽ ዘበኛ በሚባል እንትን ነው። ሄርሚ ወይም ደግሞ ሩታ ደግሞ ዘበኞች አይደሉም፣ እንደ ሚስት ናቸው። ከሚስትም ባለፈ እናት ናቸው። ከእናትም ባለፈ ደግሞ ሴት ናቸው። ሴት ደግሞ ሁሌ እንደምነግራችሁ ስስ ልብ አላት። ለመውደድም ለማፍቀርም እንዲህ ደግሞ ለመጥላትም ስስ ልብ ነው ያላት። ሄርሚ በዚህ ጉዳይ ላይ ለማፍቀር ልቧን ሙሉ ክፍት አድርገችውና ስስ የሆነ የፍቅር ስሜት ይዛ መጣች። በዚህ ጉዳይ ደግሞ ሩታ ከዚህ በፊት ብዙ ነገር ሞክሮ ስላልተሳካላት አሁን በቂም መንፈስ ተነሳስታ ያደረገችው ነገር አለ። እሱን ደግሞ ምንድን ነው በመተት በምናምን የሚባል ነገር ነበረ። አሁን ደግሞ እሱን ነገር እንኳን እንርሳው ብለን ረሳ ነው እንተወውና አሁንም ራሱ ትናንትና ራሱ ታወራ የነበረው አንተ
ማን ነው ውሳኔን ወስን ወይም እሷ አንቺ ደግሞ ውሳኔሽን ከዚህ በፊት አሳውቀሽ ነበር ብላ ያወራችበት መንገድ የንቀት ንቀት ነው። ይሄ ደግሞ ቂም በቀል እንዳላት ነው እንጂ ፍቅር እንዳላት አያሳየም። ስለዚህ እንደ ሴት ብቻ ሳይሆን እንደ ሰውኛ ስናስበው በራሱ እንትን አለ ለፍቅር የመጣ መንገድ ክፍት መሆኑን የምናውቅበት ፋሽዋል ኤክስፕሬሽን አለ። ለቂም በቀል የመጣ ደግሞ የምናውቅበት ፋሽዋል ኤክስፕሬሽን አለ። መጀመሪያ ሩታ ስትመጣበት የነበረ መንገድ ፋሽዋልም አስተካክላ ደስ በሚል ሁኔታ ሆና ነበር ስትጎዳ የነበረው አብርሽንም ሌሎች ሰዎችንም እና ደግሞ ከነሙሉ አጃቢው የዛኔ እኮ አዩ ነበሩ፣ ደስታ ነበሩ፣ ዳኒሮ ያለ ራሱ እሷ ጋር ነበረ ምናምናም ነገር ይህን ሁሉ ምንድነው ጋንግስተር እንበለው ምንድነው ብቻ አጋዥ ይዛ ያልቻለችውን አብርሽ አሁን ደግሞ እሷና ኤፍሬም ብቻ ሆነው አሁን ኦልሬዲ በዚህ ሰዓት ደግሞ ኤፍሬም ራሱ የከዳት ይመስለኛልና ይህን ነገር ይዛ መቋቋም ያልቻለችውን ሴት ብቻውን ሆና ጭራሽ መቋቋም አልችልም። ስለዚህ ፍቅሩን በሁለት ነገር እያየ ነው። እዚህ ጋር ዛሬ የነበረ ፕሮግራም እንዘጋለን ማለት ነው። አብርሽ ዛሬ እኔ እንጃ እኔ ምን ማውራት እንዳለብኝ ሁላ በጣም ነው ግራ የገባኝ። ከተማርክበት ከታሪኩ ተማር፣ ካልተማርክበት ደግሞ እየተጸጸትክ ወደኋላ ተመልሰ ነገሮችን ለማስተካከል ስትሞክል ደግሞ የማይሆኑን ነገር ብቻ ይሄ እንደማይሳካልህ ነው የሚገባኝ። በተለይ ደግሞ ቅድም እንደነገርኳችሁ እንደ ሀሳብ ይህን ቪዲዮ ሄርሚ በተለይ ደግሞ ዲፕሬሽን ጭንቀት እንትን ከማለትሽ በፊት እናወራ ነበር፣ ብዙ ጊዜ እናወራለን እና የምሰራቸውን ሊንኮች እልክላት ነበረ። በተለይ ደግሞ መጀመሪያ የሩታ ተደጋፊ በነበርኩበት ሰዓት ይህ ነገር ልክ አይደለም ብዬ ነበር ስልክላት የነበረውና ብዙ ጊዜ መልስ አልሰጠኝም ነበረ። ከዛ በኋላ አዝናለሁ እንደዚህ በመፈጠሩ አንቺ ትክክል ነች ብዬ በምላት ሰዓት ደግሞ አመሰግናለሁ ወንድሜ እያለች የምትልክልኝ ብዙ ቪዲዮዎች አሉ፣ ብዙ እንትን ጽሁፎች አሉ ቴሌግራም ላይ እና እልክላታለሁ። ይህን ነገር እንግዲህ አስባበት ትክክለኛ ሆኖ ከተሰማት ሩታ ጋር ሆነው ባልታዛርን እነዚህ ቅጥል የሚያደርጉበት አድቫንቴጅ ባገኝ ማለት ነው ደስታውን አልችለው። ምክንያቱም በእርግጠኝነት የምነግራቸው ማለት ነው ሌላ ሴት ጋር አይሄድም። በዚህ ሰዓት ሂዶ ይጠይቃል ምናምን ነገር እኮ ግን በየሚዲያ የሚወራው ስለሱ መጥፎ ነገር ሲሆንባቸው ጊዜ ይተውትና ተመልሰው ወይኔ ሄርሚ ምን አደረገችኝ በዚህ ሰዓት እንደዚህ ታደርግልኝ ነበር ለዚህ ነበር እንደዚህ ትውስታ። እኔ በመጨረሻ አንድ ምሳሌ ልንገራችሁ። ወንድና ሴት የሚያለያየን ነገር ወንድና ሴት ስንለያይ ኦልሬዲ ፍቅረኛሞች ነበር። በፍቅር መሀል የሚፈጠር ነገር አለ። አንዳንዴ ያለ ምክንያትም ሊሆን ይችላል። ትንሽ ምክንያት የሆነ ለመጣላት ወይም ደግሞ ለመፋታት ምክንያት የማይሆነውን ነገር በትንሽ ነገር ስንለያይ ማለት ነው። ወንዱም እንደሚል ታውቃላችሁ። እዚህ ጋር አንድ ሚስጥር ልንገራችሁና ኡፍ ተገላገልኩ። ከዛ ቤት ገብቼ ጫማዬን አውጥቼ ካልሴን እዚህ ጋር ስወረውረው ሶፋ ላይ ስወረውረው ማለት ነው ወይኔ ይሄን እኮ እንትና ብትኖር ካልሲ ለምን እዚህ ጋር ጣልክ ትለኝ ነበር። ነፃነትን አገኘው። ከዛ የእንትን ፊልም ከፈት ብላ ደግሞ እሷ ሮማንቲክ የምትወድ ከሆነ ሮማንቲክ፣ እኔ ደግሞ አክሽን ብቻ የምወድ ከሆነ አክሽን ፊልም ማየት የምፈልገውን ልጅ ከእሷ ጋር ሰውን ሮማንቲክ ሳልወድ ማየት እችላለሁ። ማለት ሮማንቲክ ከሆነ ፊልሞችን መመልከት እጀምራለሁ። ለእሷ እንትን ስል ግን ዛሬ ሮማንቲክ አየን ማለት ነገ ደግሞ እንደ አክሽን ነው። ብቻ ተካብረን እንኖርበትን ላይፍ ሳይገባን የሆነ ነፃነታችን ያገኘ ይመስለናል። የዛኔ አንድ ሳምንት 2 ሳምንት ነፃ እንሆናለን። ሁለተኛ ሳምንት ስራ ውለን ስንመለስ ካልሲው እዛ ጋር፣ ጫማው እዚህ ጋር፣ ቲሸርት እዚህ ጋር፣ ይሄ ምን ልበላችሁ የበላንበት ምግብ ሳይታጠብ እዚህ ጋር ምናምን ብቻ ቡና የጠጣንበት ሲኒ እዚህ ጋር እንዳለ ቤት ሙልት ብሎ የዛኔ ወይኔ ምን ሆኜ ነው ይሄን ነገር የፈረድ ይሄን እኮ ሄርሜላ ብትኖር ይሄን ነገር አይፈጠርም ነበር በሚለው እሳቤ ወደኋላ መለስ ብለን ተኝተን ስናስበው እንትናችን በቃ የሆነ እንቅልፍ ራሱ የዛኔ አንተኛም እና እንቅልፍ እምቢ ይለናል። የኔ አባት ምን ሆነ ነው እንቅልፍ እምቢ ብሎ ምን ላድርግ ማሳጅ ላድርግ ምናምን ብላ እዚህ ጋር ማሳጅ እያደረገች እዚህ ጋር ማሳጅ እያደረገ የምታሰኛህን ሄርሚ የመሰለች ፍቅረኛ አጧት ማለት ነው ብለህ ጭንቀት በምትጀምርበት ሰዓት
የሴቷ ደግሞ ልንገራችሁ። ይሄ ደግሞ ሚስጥር ነው፣ እናንተ የምታውቁት ነው። በእርግጥ ሴቷ ደግሞ ይህን ወንድ 1 ሳምንት 2 ሳምንት የሚዝናናበት ሰዓት ሴቷ ደግሞ ታለቅሳለች፣ ትዝታው እየታያ ታለቅሳለች። በየኢሞ በየፌስቡክ በየቴሌግራም በየቲክቶክ እየገባች የልብ ቅርጽ ሆኖ ስንጥቅ ያለበት እዛ እኔ አፍቃሪ ነኝ እንጂ እንትን አይደለሁም ምናምን የሚለው ጥቅሶችን ጥቅስ አምኖ ከመከዳት እንደዚህ ሰውራችሁ ምናምን እኔ አምኜ ነበር አንተ ግን ምናምን የሚለው ጥቅስ ጥቅስ ይመጣል። ይሄን ነገር እያየ ወንዱ ይዝናናል። የችን 2 ሳምንት ወይም ደግሞ ከ1 ሳምንት በዛ ከተባለ ነው 2 ሳምንት አነሰ ከተባለ 3 ቀን በቂ ነው ለወንድ ልጅ ለመከፋትም ለመደበር። ምክንያቱም ሴት ልጅ ብዙ እሱ የማይችለውን ነገር ችላ ስለምትለው ማለት ነው፣ ስለምታግዘው። በነጋታው ስራ ላይ የሚሄድ ራሱ ቲሸርቶች ሲያየው ቆሻሻ ነው፣ እንትኑ ሲያየው ቆሻሻ ነው። በቃ የሆነ ደስ የማይል ነገር ስሜቱ በዚህ የዛኔ እነሱ እንዴት አደርሽ ብለው ቁርስን በልቶ አጉርሷ ተጎራርሶ የሚሄድ ሰውዬ ዛሬ ግን ይህን ነገር አለመፈጠሩ ውጭ ሄዶ አላግባብ ወጪ ሲያወጣ የሚሰማው ስሜት አለ። ይህን የሚገባው ብሩ ከጨረሰ በኋላ ከ1 ሳምንት ወይም ከ2 ሳምንት ነው። ሴቷ ደግሞ ይህን ሁሉ ኢሞጂ እና ጽሁፍ ከላከች በኋላ ከዛ በኋላ ትረሳዋለች። ረስታው ወደ ሌላ ላይፍ ለመቀጠል ትሞክራለች። አሁንም አብርሽ ያለበት ሁኔታ በዚህ ልክ ነው። ወንድ ልጅ ነው። የወንድ ልጅ ደግሞ አሁን የነገርኳቸው ባህሪያት ነው እና ደግሞ የሶሻል ሚዲያ ሰው ስትሆን አሁን ያልኳችሁ ነገሮች በእጥፍ ነው የሚጨምረው። ምክንያቱም በቃ እንደ ጀግና እንደ ንጉስ እንደ ምናምን የሚያወራስና የሆነ ሰዓት ላይ ቆይቶ ይቅርታ በዚህ ጉዳይ ላይ አጥፍቼ ነበር ይላል። በእርግጠኝነት ነው የምነግራችሁ አጥፍቼ ነበር ብሎ ሚዲያ ላይ ይመጣል። ይህን ደግሞ ካለኝ ፐርሰናል እንትን ነው ብቻ አለ እንደዚህ አይነት ነገር ያጋጥማል። ብዙዎቻችን በዚህ ልክ እያጋጠመን ስለነበረም ስለማውቀው ነው። ስለዚህ አብርሽ ወደ ራሱ ሲመለስ ግን እሺ ብሎ የሚቀበለው ሴት እንዲያጣ ፈልጋለሁ። ሩታን ብትሆኝ ሄርሚዬን ብትሆኝ ነገሮችን ቆም ብሎ አስቦ ነገሮችን አስተካክሎ መመለስ አይቀርም። ስለዚህ በዚህ ጉዳይ ላይ የሁለታችሁ ጥምረት ያስፈልገኛል ለማለት ወዳለው። ሌላ በጣም ብዙ 30 ምናምን ደቂቃ አድርጌያለሁ። በጣም እየረዘመብኝ ስለሆነው እንጂ በጣም ብዙ የያዝኳቸው ሀሳቦች አሉ። እዚህ ላፕቶፔ ላይ እያየሁት እንደሆነ በጣም ብዙ አይዲያዎች ይዤ ነበር የመጣሁት። ብቻ ግን ነገ በጊዜ ከወጣው ከስራ ብዙ ነገር እናወራለን። እናንተ ጋር የቆየው ኪራ ቻናል ነኝ። ስቲል ናው ከኔ ጋር ቆይታችሁ ላይክ አድርጋችሁ ካልጀመራችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁ ሰዎችም ሰብስክራይብ አድርጉልኝ። በመጨረሻ ሀሳብ አስተያየትን ከሰማችሁ በኋላ ደግሞአለው ሀሳብ አስተያየቱን ካልሰማችሁ በስተቀር ይህን ኮሜንት እንዳጽፉ ፕሊዝ። ስለዚህ ሀሳብ አስተያየቱን ከሰማችሁ በኋላ ይህን ነገር እንደዚህ ነው፣ ይህን ነገር እንደዚህ መሆን አለበት በሚለው ሀሳብ እንድጽፉልኝ እወዳለሁ፣ ፈልጋለሁ። ከእናንተ ጋር የቆየው ኪራ ወንድማችሁ ነኝ። አሻም